ሰላም የማግኔት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? አለሁ አልሐምዱሊላህ። እናንተም ባላችሁበት ሰላም ፍቅር ጤና ብዝት ይበላችሁ ብያለሁ። ዛሬ መግቢያው ላይ እንዳያችሁት ስልካችን ቢሰረቅ በተለያዩ ምክንያቶች ብንዘረፍ ወይ ሃንግ ብንደረግ ታክሲ ውስጥ ባጃጅ ውስጥ የተለያየ ወይ ላይ ስልካችንን ብንጥል እንዴት አድርገን የጠፋብንን ስልክ ማስመለስ እንደምንችል ነው ዛሬ በዚህ ቪዲዮ ማሳያችሁ። ይህን ቻናል ሰብስክራይብ በማድረግ እንደዚሁም ደግሞ መቼ እንደሚጠቅማቸው ለጓደኞቻችሁ ለእናንተ ማታቁምና ይህን ቪዲዮ ሴቭ በማድረግ እንድጀምሩ ይህን ቻናል ሰብስክራይብ በማድረግ ጀምሩት። ቀጥታ ወደ ሲታ ቤተሰብ ስልካችን ከመሰረቁ በፊት ስልካችንን መልሰን ለማግኘት ማስተካከል ያሉብን አንድ ሁለት ወሳኝ ፊውቸሮች አሉ ወይም ደግሞ ሲታፖች አሉ ስልካችን ላይ። እነሱን ነገሮች መጀመሪያ ማስተካከል አለብን ማለት ነው። ምክንያቱም ስልካችን ከተሰረቀ በኋላ እነዛ ነገሮች ማስተካከል አንችልም ማለት ነው። እነዛ ነገሮች ከተስተካከሉ ግን ስልካችንን ማግኘት በቀላል መንገድ ነው ብላችሁ እንችላለን ማለት ነው። ብዙ ሰው ትሰማላችሁ፣ በጂፒኤስ ተከትዬ ስልኬን አስመለስኩ፣ በጂፒኤስ ተከትዬ ስልኬን ወሰድኩኝ፣ ያገኘው ቦታውን አገኘው ምናምን ሲሉ እንሰማለን። ሰው እንዴት እንደሆነ ግን አያሳዩንም ማለት ነው። ሰው እሱ ነው ዛሬ ማሳያችሁ። መጀመሪያ ስልካችሁን አፈላልጋችሁ ለማግኘት ስልካችሁ ላይ ምን ያስፈልጋል መሰላችሁ? ኢሜል አካውንት ያስፈልጋችኋል። ኢሜል አካውንት መጀመሪያ መክፈት አለባችሁ ስልካችሁ ላይ ማለት ነው። ብዙዎቻችን እርግጠኛ ነኝ ስልካችን ላይ ኢሜል አካውንት ወይም ደግሞ ጉግል አካውንት አለን ማለት ነው። ሶ ይሄ ኢሜል አካውንት ስለሚኖረን እኔ ገብቼ ያንዳንዱ ነገር እዚህ ጋር ማሳየት ታይም መብላት ነው። ሶ ለኔ ይጠቅመኛል ባሳያችሁ፣ ግን እንለፈው። ብዙዎቻችሁ ይኖራችኋል ብዬ ስለማስብ ኢሜል አካውንት ማለት ነው። ኢሜል አካውንት ከሌላችሁ እንዴት እንደሚከፈት በቀጣይ ቪዲዮ እንሰራላችሁ። ኮሜንት ላይ ያሳውቁኝ። ሶ ሁላችንም ኢሜል አካውንት አለን። ኢሜል አካውንት ስልካችን ላይ ያስፈልገናል ማለት ነው። አሁን እየተጠቀምናችሁበት ያለው ስልክ ወይም ደግሞ እኔንም እያያችሁበት ያለውን ስልክ ላይ ኢሜል አካውንት አንደኛና ወሳኙ ነገር ነው፣ መከፈት አለበት። በኋላ ስልካችንን በቀላል መንገድ እንድናገኝ ማለት ነው። ሁለተኛ ነገር ደግሞ እዚህ ጋር መጣና ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባችሁ በኋላ ብራውዘራችሁን ትንሽ ወደ ላይ ከፍ በማድረግ በሁለተኛ ደረጃ እዚህ ጎግል የሚለው ላይ ትገባላችሁ ማለት ነው። ጎግል የሚለው ላይ ከገባችሁ በኋላ ኦል ሰርቪስ የሚል ያመጣላችኋል። ኦል ሰርቪስ የሚለውን ካመጣላችሁ በኋላ ትንሽ ከፍ ታረጉትና ብራውዘሩን እዚህ ጋር ፋይንድ ሃፕ የሚል አለ ማለት ነው። ሶ እዚህ ፋይንድ ሃፕ ላይ የሚለው ላይ ከመጣችሁ በኋላ ሁለተኛው ከኢሜል ቀጥሎ ወሳኝ ስልካችንን ለማስመለስ ኦን መደረግ ያለበት ወሳኝ ሲታፕ ነው ማለት ነው። ሶ እዚህ ጋር allow device to be located የምትለዋ ኦን መሆን አለባት። እቺ ኦን ሆና ነው መቆየት ያለባት ማለት ነው። ኦፍ ከሆነች በኋላ ማግኘት አንችልም ማለት ነው። ምክንያቱም ያሁን ሌባ በጣም የዘመነ ሌባ ነው። ስልካችን ከእጃችን ላይ ሲሰረቅ መጀመሪያ ሊያደርጉት የሚችሉት ነገር ሎኬሽን ኦፍ ነው። እቺን እንደዚህ መተው ኦፍ ያደርጓታል ማለት ነው። ሶ ሎኬሽናችን ኦፍ ከሆነ ማግኘት አንችልም ማለት ነው። ስለዚህ እቺ ነገር ግን ኦን ከሆነች ሎኬሽናችንን እንኳን ኦፍ ቢያደርጉብን እቺ allow device to be located የምትለዋ ኦን ከሆነች ማግኘት እንችላለን ማለት ነው በፋይንድ ሃፕ። ሶ ስለዚህ ያቺን ነገር ኦን ማድረጋችሁን እንዳረሱ ይሄንን ማለት ነው። ኦን ላይ መሆኑን ቼክ አድርጉ፣ ኦፍ ላይ ከሆነ እናንተ ማለት ነው። ሶ ይሄንን ሁለቱን ነገሮች ሬዲ ካረጋችሁ በኋላ ስልካችሁ ተሰረቀንበት የሆነ ሌባ መጥቶ ከስልካችሁ ላይ በቃ ሰረቃችሁበት፣ ስልካችሁ እጃችሁ ላይ የለም። ባጃጅ ውስጥ ሊሆን ይችላል፣ ቅድም እንዳልካችሁ ታክሲ ውስጥ ወይም ደግሞ ቤት ውስጥም የሆነ ቦታ ተወሽቆ ጠፋባችሁም በል ማለት ነው። ሶ ምን እንዳደረጋላችሁ መጀመሪያ ስልካችሁ ሲሰረቅ የሆነን ሰው አካባቢያችሁ ላይ የተሰረቀበት አካባቢ ላይ ያለን ሰው ወይም ደግሞ የጓደኛችሁንም ሊሆን ይችላል ስልኩን ትቀበሉና ወደ ጎግል አካውንት ትሄዳላችሁ ወይም ደግሞ ክሮም አካውንት ወይም ጎግል አካውንት ላይ ትሄዳላችሁ ማለት ነው። ሶ የሰውየው ጎግል ላይ ተገቡና ጎግል አካውንት ላይ እዚህ ሰርች ማድረጊያው ላይ ትሄዳላችሁ ማለት ነው። እናንተ ስልክ እጃችሁ ላይ የለም ተሰርቋል ማለት ነው። ሶ እዚህ ጎግል ላይ ተገቡና በሆነ ሰው ስልክ ላይ ፋይንድ ሃፕ ዌብሳይት የሚል ሰርች ታደርጋላችሁ። እዚህ ጋር ፋይንድ ሃፕ ዌብሳይት ብላችሁ ከሰረቻችሁ በኋላ እዚህ መጀመሪያ የሚመጣላችሁን ፋይንድ ሃፕ የሚለውን እሱን አንዴ ክሊክ በማድረግ ወደ ውስጥ ትገባላችሁ ማለት ነው። እዚህ ጋር ልነግራችሁ የምፈልገው ነገር ምንድነው፣ ስልካችሁ ብቻ አይደለም፣ ከስልካችሁ ውጪ ላፕቶፓችሁም ከጠፋ አሁን የተከተልነውን ስቴፕ በመከተል ላፕቶፓችሁ ላይ ኢሜል አካውንት እና ሎኬትድ ኦን የሆነችውን ያቺን የከፈትናትን ኦን የሆነችውን ስታፕ ኦን ካረጋችሁ በኋላ ላፕቶፓችሁንም በእንደዚህ አይነት መንገድ ማግኘት ትችላላችሁ ማለት ነው። ለስልክ ብቻ አይደለም በላፕቶፕ ማግኘት ትችላላችሁ። ሶ እዚህ ጋር የላፕቶፕ ምልክትና የስልክ ምልክት ያለችውን እንነካታለን ስልካችንን ለማግኘት ማለት ነው። ከዛ እንደዚህ አይነት ነገር ያመጣላችኋል፣ የስልካችሁን ፊውቸር ያመጣላችኋል ማለት ነው። አክቹአሊ አየር ላይ ራሱ ያመጣላችኋል እዚህ ጋር
ግን እናንተ አሁን እኔ እጄ ላይ ስላለ ነው ስልኬ ያመጣልኝ። እናንተ የምታደርጉት ምንድነው ፋይንድ ሃፒ ዌብሳይት ብላችሁ ያመጣላችሁ በኋላ እንደዚህ ቀጥታ ትመጡና እዚህ ጋር ያለችዋን ነገር ክሊክ ታደርጓታላችሁ። እዚህ ጋር የኢሜል አካውንት አናት ላይ ያለችዋን እዚህ ጋር ያለችዋን አረጓዲዋን አንዴ ክሊክ ታደርጓታላችሁ ማለት ነው። ክሊክ ስታደርጉት ቅድም ኢሜል ያስፈልገናል ያልኩበት ዋናው ፐርፐዝ እዚህ ጋር ይጀምራል ማለት ነው። ስልካችሁን በሌላ ሰው ስልክ ለማግኘት ስትሞክሩ መጀመሪያ ምን ያስፈልጋችኋል? ኢሜል ያስፈልጋችኋል ማለት ነው። ቅድም ኢሜል ያስፈልጋችኋል ያልኩበት ዋነኛ ምክንያት እዚህ ጋር ነው የሚጀምረው ማለት ነው። ሶ ኢሜላችሁን እዚህ ጋር መታችሁ አድ ታረጋላችሁ እዛ የጠፋባችሁ ስልክ ላይ ወይም ደግሞ እጃችሁ ላይ የሌለው ስልክ ላይ ቅድም የከፈታችሁ ወይም መክፈት አለባችሁ ያልኳችሁን ኢሜል ትመጡና እዚህ ጋር አድ አካውንት የሚለው ላይ ገብታችሁ አድ ታረጉታላችሁ ኢሜላችሁን ማለት ነው። ሶ ኢሜላችሁን አድ ካረጋችሁ በኋላ ትወጣላችሁ ማለት ነው። ሶ የናንተ ኢሜል ሆኗል። ሶ እኔ አሁን እየተጠቀምኩበት ያለሁት የራሴ ኢሜል ነው። ስለዚህ የራሴ ኢሜል ሲሆን ምንድነው የሚያደርግልኝ? ትንሽ እንጠብቀዋለን ኔትወርኩን እዚህ ጋር ያመጣላችኋል እንደዚህ ማለት ነው። የስልካችሁን ብራንድ እንደምታዩ ለምሳሌ እኔ አሁን እያሳየኋችሁ ያለሁት በራሴ ስልክ ነው። ስልክ ያልጠፋም እጄ ላይ እያስተማርኩበትም ጭምር ነው። ሶ እዚህ ጋር ጋላክሲ ኖት 20 አልትራ 5G ብሎ ያመጣል ማለት ነው። የራሳችሁን ስልክ ብራንድ ያመጣላችኋል። ከዛን እዚህ ጋር ጂቢውን ፐርሰንቱን ራሱ ይነግራችኋል። የባትሪያችሁን ፐርሰንት እዚህ ጋር ይነግራችኋል። እናንተ መጀመሪያ የምታደርጉት ስልካችሁን ለማግኘት በሁለት አይነት መንገድ ማግኘት ትችላላችሁ ማለት ነው። ሶ መጀመሪያ እንዴት ነው የምታደርጉት? የጠፋችሁባችሁ አካባቢ ከሆናችሁ መጀመሪያ ልታደርጉት የሚችሉት ለምሳሌ ባስ ውስጥ ወይም ደግሞ የሆነ ታክሲ ውስጥ ከጠፋባችሁ ልታደርጉት የሚችሉት እዛ ታክሲ ውስጥ ያሉ ሰዎች ሳይወርዱ እዛው ቁጭ ብለው ትሏቸውና እንደጠፋባችሁ ካረጋገጣችሁ ማለት ነው ምን ታደርጋላችሁ? እዚህ ጋር ፕሌይ ሳውንድ የምትል ታመጣላችኋለች ማለት ነው። እዚህ ጋር ፕሌይ ሳውንድ የምትለዋን አንድ ክሊክ ስታደርጓት ይቀውጧል ስልካችሁ ማለት ነው። እንደምታዩት ሶ በቀነሱት ራሱ ምንም በቃ ወፍ ይቀውጣል ማለት ነው። ሳይለንት ማድረግ አይችልም እዚህ ጋር እኔ አሁን ስልኬ ላይ ስላለ ነው ሳይለንትም ራሴ ኮንትሮል ማድረግ የምችለው። ሰውየው ግን ሳይለንት ራሱ ማድረግ አይችልም። አሁን ለምሳሌ መጨረሻው ላይ ነው ያለው ግን እየጮኸ ነው እንደምታዩት ማለት ነው። ድምጽ አለው እንድትሰሙኝ ብዬ ነው የቀነስኩት። ሶ ግን እናንተ ግን በሌላ ሰው ስልክ ስትሉት ኦፍ ራሱ ማድረግ አይችልም መቀነስም አይችልም ድምጹ ማለት ነው። ሶ በዚህ መንገድ ደጋግማችሁ ይሄን እየነካችሁ ታስቀውጡበታላችሁ ማለት ነው። ስልካችሁን ጥሪ ታውቃላችሁ እዛ ሰው ኪስ ውስጥ ይጠራል። አንደኛ በዚህ መንገድ ማግኘት ትችላላችሁ ማለት ነው። አንደኛና ወሳኙ ነገር ይሄ ነው። እዛው የጠፋባችሁ ኤሪያ ላይ ካላችሁ እዛው ቅርብ ከሆነ ማንም ሰው እንዳይንቀሳቀስ ብላችሁ ታክሲ ውስጥም ሊሆን ይችላል ወይም ደግሞ እዛው አካባቢ የተቀመጣችሁበት ላይ የጠረጠራችሁ ሰው ጋር ትሄዱና እቺን ፕሌይ ሳውንድ የምትለዋል በመንካት አጫውታችሁት በጩኸቱ ስልካችሁ ማግኘት ትችላላችሁ ማለት ነው። አንደኛ ነገር አካባቢያችሁ ላይ ከሆነ። ሁለተኛ ነገር ግን ይሄ ሰውዬ ከናንተ የራቀ ከሆነ የሰረቃችሁ ሌባ ከናንተ ካላችሁበት የራቀ ሩቅ ቦታ ከሆነ ወይም ደግሞ ዛሬ ከጠፋባችሁ ዛሬ አጋጣሚ አካባቢያችሁ ላይ ስልክ የሚሰጥም ካጣችሁ ያ ሰው ከናንተ ከሸሸ ምራው የምታደርጉት እዚህ ጋር ጂፒኤስዋን እንደምታዩት የስልካችሁን ጂፒኤስ ያመጣላችኋል። እዚህ ጋር የምታዩት ምልክት የሪኝ ስልክ ነች አሁን ያለባት ማለት ነው። ሶ እሷን ዙም በማድረግ ያላችሁበትን ኤሪያ ወይም ደግሞ ሰውዬ ያለበትን ኤሪያ ያመጣላችኋል ማለት ነው። ሶ እኔ አሁን ያለሁት የራሴ ስልክ የራሴን ቤት ነው የሚያመጣው። እሱን ዙም አድርጌ ላሳያችሁ አልችልም። ሶ አሁን አዳማ ላይ ነው ያለሁት። ስለዚህ ሎኬሽኑን ማግኘት ትችላላችሁ ማለት ነው። እዚህ ጋር በጂፒኤስ ቀጥታ ያለበትን አካባቢ ሰፈር ምናምን ያመጣላችኋል። እዛ ሰፈር ወይም ደግሞ እዛ ሱቅ ጋር ሊሆን ይችላል ወይ ቸርች ላይ ሊሆን ይችላል ያለበት ኤሪያ ላይ በመሄድ ስልካችሁ ማግኘት ትችላላችሁ። ሁለተኛ ነገር ማለት ነው እዚህ ጋር ጂፒኤስን ዙም በማድረግ ያለበትን ሎኬሽን በመከታተል ማግኘት ትችላላችሁ። በሁለተኛ ደረጃ በዚህ መንገድ በጂፒኤስ ማግኘት ትችላላችሁ ማለት ነው። በሶስተኛ ደረጃ ደግሞ ምናልባት ስልካችሁ ተሰርቆ ላይሆን ይችላል፣ ጥላችሁት ሊሆን ይችላል ወይ የሆነ ቦታ ወይ ስራ ቦታ የሆነ መንገድ ላይ ጥላችሁት ሊሆን ይችላል። ሁሌም ስልክ ሲጠፋ ተሰርቀን ነው ማለት አንችልም። ስለዚህ ተሰርቃችሁ ካልሆነ ጠፍቶባችሁ ከሆነ እሱን ለማረጋገጥ ምን ታረጋላችሁ? እዚህ ጋር ሴኩር ዲቫይስ የሚለውን አንዴ ክሊክ ታረጉና እዚችን ሴኩር ዲቫይስ የምትሏል ድጋሚ በመንካት እዚህ ጋር ወይ ለሰረቃችሁ ሰው ወይም ደግሞ ይሄን ስልክ የጣላችሁትን ስልክ ላገኘው ሰው ሜሴጅ እና ስልካችሁን ታስቀምጡለታላችሁ ማለት ነው። ለምሳሌ እዚህ ጋር ሜሴጅ ኦፕሽን የሚለውን አለ ከላይ እሱ ላይ የፈለጋችሁትን ነገር ታስቀምጡለታላችሁ። ለምሳሌ የስልኩ ባለቤት ላይ መልስልኝ ሊሆን ይችላል፣ ስልኬ መልስልኝም ሊሆን ይችላል። እዚህ ጋር የፈለጋችሁትን ነገር ታስቀምጡለታላችሁ። ስልኬ መልስልኝ ልበለው ነው ለምሳሌ ማለት ነው። ሶ
ስልኬን መልስልኝ። እናንተ የፈለጋችሁትን ነገር እዚህ ላይ መጻፍ ትችላላችሁ። ስልኬን መልስልኝ፣ ወረታውን እከፍላለሁ ሊሆን ይችላል፣ የፈለግከውን ገንዘብ ልሰጥ እችላለሁ፣ ስልኬን ብቻ መልስልኝ እንለዋለን። ምክንያቱም የሚያስፈልገን እኛ በአብዛኛው ጊዜ ከስልካቸው ይልቅ ውስጡ ላይ ያለው ፋይል ነውና ፋይሎቹ እንዳያጠፋ ሌባም ከሆነ ስልኬን መልስልኝ ብላችሁ እንደማታገኙት እርግጠኛ ከሆናችሁ ስልኬን መልስልኝ ምናምን ብላችሁ ቴክስት ታደርጉለታላችሁ። ስልኩን ደግሞ ለመመለስ ሰውዬው ምን ያስፈልገዋል? ስልካችሁ ያስፈልገዋል ማለት ነው። ደውሎ ለመመለስ ወይም ደግሞ ለእናንተ ሊደውልላችሁ ስልካችሁ ስለሚያስፈልገው እዚህ ጋር ፎን ነምበር የሚለውን ደግሞ ስልካችሁን ትሞሉለታላችሁ ማለት እናንተን ስልክ ዝም ብዬ እኔ የሰው ስልክ ነው ደቀደኩት ማለት ነው። አይኖርም ባላቅም ወይም ደግሞ አካባቢያችሁ ላይ ያለውን ስልክ ምክንያቱም ስልካችሁ ስለተሰረቀ ስልካችሁ ደውሎ እንዲመልስላችሁ የምትፈልጉትን የጓደኛችሁን፣ የአባታችሁን፣ የማዘርን ወይ የሆነ እዛ አካባቢ ላይ ያለን ሰው ስልክ ትሞላላችሁ በዛ ሰውዬ አማካኝነት ደውሎ እንዲመልስላችሁ ማለት ነው። ስልክ ከሞላችሁ በኋላ ምንድነው የምታረጉት? እዚህ ጋር ሴኩር ዲቫይስ የሚል አለ አይደል? እሱን ክሊክ ታረጉታላችሁ። ይሄን ክሊክ ስታረጉት ሰውየው ጋር ነው ቀጥታ ሄዶ ሜሴጅ የሚመጣለት ከላይ ስልክ ይመልስልኝ የሚል ከስር ደግሞ የመደወል ምልክት ሆኖ ይመጣለታል ማለት ነው። ሰውየው ደውሎ ሊመልስላችሁ ይችላል ማለት ነው። አሁን እዚህ ጋር ሴኩር ዲቫይስ የሚለውን ብነካው ሪከርድ ማድረጉን ያቆማል። ምክንያቱም ስልኩ እንደተሰረቀ ስለሚታሰብ ሪከርዱ ይቆማል። ለምሳሌ ብነካውን ይቆማል። እኔ አሁን ስነክቼው ነበረ። ስነካው ቀጥታ እንዳልኳችሁ ነው የሚያመጣው። ሎክ ያደርግልኛል ስክሪን። ስለዚህ ስቴፕ አላሳያችሁም፣ ግን ሰውየው ሲጠፋባችሁ ከሰው ጋር ለእናንተ እንደነገርኳችሁ ስኛው ላይ ገብታችሁ ከላይ የጻፋችሁለት ቴክስት ስልክ ይመልስልኝ የሚለውና የእናንተ ስልክ ይገባለታል ማለት ነው። በዚህ መንገድ ስልካችሁን ማስመለስ ትችላላችሁ ማለት ነው። የመጨረሻና ደግሞ ስልካችሁ እንደጠፋ እንደማይመለስላችሁ ቀልብያችሁ ካረጋገጠ ካመነበት ውስጣችሁ እንደማይመለስ ካመነ ወይም ደግሞ ስልካችሁ ከጠፋ ከቆየ ምን ታደርጋላችሁ? እዚህ ጋር ለምሳሌ ፋክቶሪ ሬስት ዲቫይስ የሚለዋለ ከስራ ያለ እዚህ ጋር ሙሉ ስልካችሁ ላይ ያለን ፋይል እንዳያገኝ ለምሳሌ ባንካችሁ ገብቶ የባንክ አካውንታችሁ ሞባይል ባንካችሁ ላይ ገብቶ ገንዘባችሁን እንዳያወጡ ቴሌብራችሁን በርቶ ገንዘባችሁን እንዳይወስድ ስልካችሁን ከመዘረፉ ባለፈ አካውንታችሁ ላይ ገብቶ ገንዘባችሁን እንዳያወጡ ታደርጋላችሁ። እዚህ ጋር ፋክቶሪ ሬስት ዲቫይስ የሚለዋለ ከስር እሱ ዲቫይስ እንዳለ ስልካችሁ ላይ ያለውን አፕ፣ ፎቶ፣ አካውንት፣ ስልክ ለምሳሌ አዲስ ስልክ ሲገዙ እንደምትገዙት ሪስት አድርጎ አዲስ አድርጎ ይተዋል ማለት ነው። እንዳለ ዳሜጅ ያደርገዋል፣ ያጠፋል ፋይላችሁን። የቱን ስነኩ እዚህ ጋር ፋክቶሪ ሬስት ዲቫይስ የሚለውን ስነኩ ማለት ነው። በዚህ መንገድ ምናምን ባሳየኋችሁ ስቴፕ ስልካችሁ ማስመለስ ትችላላችሁ ብዬ ተስፋ አረጋለሁ። ምክንያቱም ይሄን ነገር እኔ ባለማወቂ አሁን በቅርብ ስልክ ተሰርቅ ያለው ይሄን ነገር ባቅ ግን ቶሎ ማስመለስ የምችልበት ወይ ነበረ። ይሄ ነገር በጣም ይጠቅማችኋል። አሁን ስልካችሁ ላይ ካለ ይሄን ካወቃችሁ የሆነ ቀን ከጠፋ በዚህ መንገድ በጣም በቀላል መንገድ ስልካችሁ ማግኘት ትችላላችሁ። ይሄ ቪዲዮ እንደሚጠቅማችሁ ተስፋ አረጋለሁ። ከወደዳችሁት ለጓደኞቻችሁ ሳይጠፋባችሁ ሼር በማድረግ በቅንነት እንድታዳረሱልኝ በትህትና ጠይቃለሁ። ይህን ቻናልም ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ባላችሁበት በቀጣይ እስክንገናኝ ሰላም፣ ፍቅር፣ ጤና ብዝት ይበላችሁ። ወዳችኋለሁ።